በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰዱስ ለወርኃ የካቲት በዛቲ ዕለት ይግበሩ በዓለ ኩሎሙ ዘመደ ክርስቲያን በእንተ ዘተንሣእ ሎሙ ኪዳነ ምሕረት እግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ኀበ ወልዳ እግዚእነ ኢየሱስ ክርስቶስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 16 ቀን በዚችም ዕለት የክርስቲያን ወገኖች ሁሉም አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም በዓልን ያደርጋሉ። በዚህች ዕለት መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ሁሉ ለሚሰጥ የክብር ባለቤት የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወደደ ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳንን ሰጧታልና። ይህችም የከበረች እመቤታችን ልጇን ንጹሕ ሥጋዋን ተዋህዶ ከብቻዋ ኃጢአት በቀር የሰውነትን ሥራ ሁሉ ፈጽሞ ስለ እኛ መዳን ወዶ ያደረገውን መከራ ተቀብሎ ሙቶ ተነስቶና ካረገና ከአባቱ እሬና ከተቀመጠ በኋላ እርሷን እናቱን ማርያምን በደቀ መዝሙሩ ዮሐንስ ዘንድ ትቷት ነበር። እነሆ ልጅሽ እርሱንም እነኋት እናት ብሎ አደራ እንዳስጠበቀው። ከዚያም ጊዜ ጀምራ እመቤታችን ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁልጊዜ ስትሄድ ኖረች። ይኸውም ጎለጎታ ነው። አይሁድም ባዩት ጊዜ ቁጣንና ቅናትን ተመልተው በደንጊያ ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚህ በኋላ ዳግመኛ መጥታ በዚያ እንዳትጸልይ ተማክረው ከመቃብሩ ዘንድ ጠባቂዎችንም አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም። ጠባቂዎችም አያዩዋትም፣ የልጇ የጌትነቱ መጋረጃ ሰውሯታልና። መላእክትም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኛታል፣ የምትሻውንም ሁሉ ይፈጽምላት ነበር። ከዚህ በኋላ መላእክት ወደ ሰማይ ያሳረጓትና የጻድቃንን ማደሪያዎች አሳዩት። አብርሃም፣ ይስሐቅ፣ ያዕቆብም ወዳሉበት አደረሷት። ከአዳም ጀምሮ እስከዚያ ዕለት በአካለ ነፍስ ያሉ አባቶች ሁሉ አንቺን ከስጋችን ስጋን ከአጽማችን አጽምን ለፈጠረልን ለእግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው በመሆኑ በአንቺ ድህነት አግኝተናል፣ ከጥፋትም የሕይወት ወደብ ሆነሽናልና እያሉ ሰገዱላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሷ ጋር አስቀመጣት። ያዘጋጀላትንም ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ ተድላ ደስታን ሁሉ ነገራት። ከጌትነቱ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትን የነቢያትና የመላእክት ማኅበር እንደ ግድግዳ ከበውት በመሰንቆ ሲያመሰግን አየችው። እንዲህም ይላል፣ ልጄ ስሚ፣ በጆሮሽም አድምጪ፣ ወገንሽን የአባትሽንም ወገን እርሺ። ንጉሥ ደምግባትሽን ወዷልና እርሱም ጌታሽ ነውና። ዳግመኛም የስቃይን ቦታ ያሳዩት ዘንድ መላእክት ከዚያ ወሰዷት። ሰይጣንና ለሰራዊቱ በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ዳርቻ ደረሷት። እመቤታችን ማርያምም ወዮልኝ፣ ወደዚያ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩም እመቤት የቡርክት ማርያም ሆይ እግዚአብሔር ካንቺ ጋር ይኖራልና ላንቺም ካንቺ በኋላም በቃል ኪዳንሽ ለሚታመኑ አትፍሪ አላት። ከዚህም በኋላ ወደ ቦታዋ መለሳት። ከዚያን ጊዜ ጀምራ እመቤታችን ድንግል ማርያም ስለ ኃጥአን እጅግ እያዘነች ኖረች። እንደ ዛሬቱም ዕለት የካቲት 16 ቀን በጎልጎታ ቦታ ቆማ ወደ ልጇ እንዲህ ብላ ለመነች። ልጄ ሆይ በእግዚአብሔር አባትህ በክርስቶስም ከአንተ ጋርም ሕልው በሆነ በአጽናኝ በቅዱስ መንፈስህ እማጸናለሁ። በአጽናኝ በሆነ በመንፈስ ቅዱስ እማጸናለሁ። ዓለም ሁሉ ሊሸከም የማይችል ሲሆን 9 ወር ከ5 ቀን በተሸከመች ማኅፀኔ አማጽናለሁ። ልጄ ሆይ ያለ ሕማም ያለ ድካም ከኔ በመውጣት በመወለድ ባሳደጉ ጡቶች በሳሙ ከንፈሮች ባቀፉ እጆች ከአንተ ጋር በተመላለሱ እግሮች አማጽናለሁ። በውስጡ በተኛበት በረት በተጠቀለልክበት ጨርቅ አማጽናለሁ። የምወድ ልጄ ሆይ በልቦና ያለውን ሁሉ ትፈጽም ዘንድ የልመናዬን ቃል ተሰምተህም ወደ እኔ ትመጣ ዘንድ ወደ አንተም ፈጽሜ እማልዳለሁ። የብርሃን እናቱ እመቤታችን ቅድስት ድንግል ማርያም እንዲህ ብላ በጸለየ ጊዜ ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሱም ጋር እልፍ አእላፋት መላእክት አሉ፣ በዙሪያውም ሆነው ያመሰግኑታል። እርሱም እናቴ ማርያም ሆይ ምን ላደርግልሽ አላት። እመቤታችንም ለተወዳጅ ልጇ እንዲህ ብላ መለሰችለት። ልጄ ሆይ ልጄ ወዳጄ ጌታዬና ፈጣሪ ሆይ አለኝታዬና መጠጊያዬም በእናቴ ማኅፀንም ሳለሁ በአንተ ጸናሁ፣ አንተም ጠበቀኝ። ሁልጊዜም ስም አጠራሪ አንተ ነህ። አሁንም ጸሎቴንና ልመናዬን ስማኝ፣ ቃሌንም አድምጥ። እኔ እናትህ እኔም አገልጋይ የምለምንህ ይህ ነው። መታሰቢያን ለሚያደርጉ በስሜም አብያተ ክርስቲያናትን ለሚሰሩ ወይም የተራቆተውን ለሚያለብሱ የተራበውን ለሚያጠግቡ
የተጠማውንም ለሚያጠጡ፣ የታመመውንም ለሚጎበኙ፣ ያዘነውንም የሚያረጋጉ፣ የተከዘውንም ደስ ለሚያሰኙ ወይም ምስጋናዬን ለሚጽፉ ልጆቹንም በስሜ ለሚሰይም በበዓሌም ቀን በማይለት ለሚያመሰግን አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነትም የሚታመነውን ሁሉ ከሲኦል ነጻ አድርገው። ካንተ ጋር የደረሰብኝን ረሃቡና ጥማቱን መከራውንም ሁሉ አስባለችው። ጌታችን ኢየሱስም እንዳልሽው ይሆንልሽ፣ የሰጠውሽም ቃል ኪዳን እንዳይታበል በራሴ ማልኩልሻል። እግዚአብሔር ምስጋና ይሁን። እኛንም በእመቤታችን በድንግል ማርያም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለኪ መጽሐፈ ሕግ ወኪዳን አምሳለ ክልኤ ጽላተ እብን ለለጸውዕ ስመኪ ውስተ ገጸ ኩሉ መካን ርሪተ ልብ ለኃጥአን ርሪተ ልብ ለሕዙናን ርሪተ ልብ ለግፉዓን ማርያም አማን። በዚችም ዕለት የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። ይህችም ቅድስት ከኢየሩሳሌም የሆነች የእናቷ ስም ሶፊያ ነው። እርሷም ከሌዊ ነገድ ከአሮን ወገን ለሆነ ለማጣት ልጁ ናት። በዝምድና አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያምም የእናቷ እህት ልጅ ናት። ማጣት 3 ልጆችን ወልዷልና። የታላቂቱም ስም ማርያም ነው። እርሷም ወደ ግብጽ በተሰደደች ጊዜ እመቤታችንን ያገለገለቻት ሰሎሜን ወለደችላት። ሁለተኛዋም ሶፊያ ናት። እርሷም የዚች የቅድስት ኤልሳቤጥ እናቷ ናት። የታናሽቱም ስም ሐና ነው። እርሷም የከበረች ድንግል እመቤታችንን ማርያምን ወለደቻት። ሰሎሜ፣ ኤልሳቤጥ እመቤታችን ማርያም የእህትማማቾች ልጆች ናቸውና። ይህችም ቅድስት ኤልሳቤጥ ካህኑ ዘካርያስ አገባት። የከበረ ወንጌልም ስለ እርሳቸው ተናግሯልና። እነርሱ ሁለቱም ያለ ነውርና ያለ ነቀፋ በእግዚአብሔር ሕግ ጸንተው የሚኖሩ እውነተኞች ደጎች ሆኑ። ኤልሳቤጥም መካን ስለሆነች እግዚአብሔር የሚለምኑና የሚማልዱ ሆኑ። ወደ እግዚአብሔር የሚለምኑ የሚማልዱ ሆኑ። አርጅተውም የመውለጃቸው ዘመን ባለፈ ጊዜ እግዚአብሔር መልአኩን ገብርኤልን ወደ ዘካርያስ ልኮ ጸሎታቸው ልመናቸው እንደተሰማ ስለ ዮሐንስ መወለድና ከእርሱ ስለሚሆነውም ሁሉ አስረዳው። ከዚህ በኋላ ይህች ቅድስት ኤልሳቤጥ መጥምቁን ዮሐንስን ጸንሳ ወለደችው። ከሰዎችም የሚደርስበት ሽሙጥ ተወግዶ እጅግ ደስ አላት። ሕፃኑን በማኅፀኗ እያለ እመቤታችን ድንግል ማርያም ሰላምታ በሰጠቻት ጊዜ እንዲህ ብላ ጮኸች። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ እንዴት ነሽ ስትይኝ የሰላምታሽን ድምፅ በሰማው ጊዜ ልጁ በማኅፀኔ ውስጥ በደስታ ዘለለ አለቻት። ከዚህ በኋላ ጌታችንን አየችው፣ በአምላክነቱም አመነች። የሚያምኑበትም በመዳናቸው ደስ አላት። የዕድሜዋንም በፈጸመች ጊዜ በበረሃ ውስጥ ሳለች አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በኤልሳቤጥ ጸሎት ይማረን፣ በረከቷም ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለኤልሳቤጥ እንተወደሳ ዋላ አላ ሉቃስ ወንጌላዊ ሶበ ጸሐፈ ለታኦፊላ ሀገረ ይሁዳ አሚያ ሶበ በጽቃትም ገሊላ ተሐስየ በውስተ ከርሳ ዋንፈራጸ ጓላ ለማርያም ድንግል ሶበ ሰማት ቃላ